ዛሬ የምናወራው ባሎች ሌላ ሴት የሚያቅፉበትን የእውነት የልባቸውን ምክንያት ነው። ሚስቶች እንግዲህ ዛሬ ስለ ባሎቻችሁ ምክንያት መስማት ፈልጋላችሁ? አብራችሁን ቆዩ። አንደኛው ባልሽ ከሌላ ሴት ጋር የተኛበት አሳማኝ የሚለው ምክንያቱ ሚስቴ እንደ ድሮ አይደለችም ይልሻል። አንቺስ ምን ትያለሽ? ወፍራለች፣ ግዴለሽ ሆናለች፣ ራሷን አትጠብቅም፣ እኔንም ረስታኛለች፣ ልጆቿን ብቻ ነው የምታየው፣ ብዙ ነገር ይልሻል። ምን ትያለሽ? አመሉ ነው እንዳትይ። ምክንያቱም የሱ ምክንያት በቂ ሆኖለታል። ኦልሬዲ ሌላ ሴት ጋር ሄዷል፣ አቅፏት ተኝቷል። አንቺ ደግሞ ምክንያት ሆነሻል። ስለዚህ ባልሽን ጠበቅ ለማድረግ ራስሽን ተመልከች። ሁለተኛ ባልሽ ሌላ ሴት ያቀፈበት ምክንያቱ ጭቅጭቋ ነው ብሎሻል። ከማንኛውም ትራንስፖርት ከየትኛውም ጀት ፈጣኑ ባልን ሌላ ሴት ጋር የሚያደርሰው ትራንስፖርት የሚስት ጭቅጭቅ ነው። ሳይካትሪስቶቹ ሙሉ ተስማምተውበታል። ጨቅጫቃ ሚስት ያለው ባል ምንም ጊዜ አይፈልግም። በቃ ፍጥን ብሎ ነው ሌላ ሴት ጋር የሚሄደው። ስለዚህ አሁንም ባልሽን ያዝ ማድረግ ከፈለግሽ እስኪ ረጋ ሰከን በይ። ምናልባት አናዶሽ እኮ ሊሆን ይችላል፣ ግን ጭቅጭቁን ቀንሺው። አለበለዚያ አፋጥነሽ ነው እሷ እጅ ላይ የምታደርሺው። ሶስተኛው የባልሽ ምክንያት ሚስቴ አትረዳኝም፣ እንዴት ብዬ ላስረዳት? ስለምንም ጉዳይ ሳወራ ኡፍ አንተ ደግሞ እንደዚህ ሆኖ ያንተ ምክንያት እንደዚህ ነው፣ ይሄን አታድርግ ይሄን አድርግ ትለኛለች። እማትረዳኝ ከሆነ ጆሮ ሰታ የምትሰማኝን ቆንጅዬ ሴት ፈልጌ አቀፊያት አድራለሁ ይልሻል። አዳምጩ፣ ተረጂው። አራተኛው ባልሽ ሌላ ሴት አቅፎ የተኛበት ምክንያቱ ከመጥፎ ስሜቴ ለመውጣት ስላልቻልኩ ነው ይላል። አንቺ በቂ አይደለሽም እንዴ? አታዳምጩ? መጥፎ ስሜቱን እንዲያወራሽ እንዲረጋጋ ከዛ ስሜቱ እንዲወጣ አታደርጊው? ባልሽን ቸል ብለሽዋል ማለት ነው። ይሄን ምክንያት ያቀረበ ባል ለሱ ትክክል ነው። ሚስቱ ደግሞ ካላዳመጠችው፣ ጭንቀቱን ብስጭቱን ካላበረደችለት፣ አይዞ ካላለችው፣ ቢያናድዳትም ጊዜ ባይኖራትም ከባል የበለጠ የለም አይደል? ቁጭ ብለሽ ካላዳመጥሽው በቂ ምክንያት አለኝ ብሎ ወደ ጓሮ ይሄዳል። አምስተኛው ባልሽ ከሌላ ሴት ጋር የተኛበት በቂ ምክንያቱ በጊዜ ነው ያገባሁት፣ በደንብ አልተዝናናሁም፣ ወጣትነቴን ቶሎ ነው የቀጨሁት። በምን በትዳር ፈልጎ ደስ ብሎት የሰርጋችሁ ጊዜ ሲስቅ ሲጫወት እኮ ነበረ። አንቺ የምታውቂው ደስተኛ እንደሆነ ነው። እሱ ግን በውስጡ በጊዜ እንደታሰረ ያስባል። ስለዚህ አስረሻዋል ማለት ነው። ዘና አድርጊው። ድሮ የነበረውን ልምምድ አትገድቢው። አንዳንድ ጊዜ ባሎች ልክ ትዳር ውስጥ ሲገቡ ከነፃነታቸው ሁሉ የራቁና የታፈኑ የታሰሩ ይመስላቸዋል። ምናልባት ሰዓት በጊዜ መግባት አለብህ፣ ከነዚህ ሰዎች ጋር መገናኘት የለብም፣ አሁን ባለ ትዳር ነህ፣ እንደዚህ አድርግ እንደዚህ አታድርግ ትዩ ይሆናል። ግን ነፃ አድርጊው። ባልሽ ስታገቢው ሙሉ ሰው ሆኖ ነው አይደለ? ሰርተሽ ወይም በጭቃ ጠፍጥፈሽ አላገባሽው። ነፃነቱን ከነፈግሽው በጊዜ የታሰረ ስለሚመስለው መሄዱም አይቀር ነው። ነፃ አድርግ። ስድስተኛው የባሎች ሌላ ሴት የሚያቅፉበት ምክንያት ይህ እንኳን ያናድዳል። ምን እንደሚሉ ታውቃላችሁ? ተፈጥሯችን ነው። ወንዶች የሚያምር ገላ አይተው ዝም ብለው ካለፉ ወንድ አይደሉም ይላሉ። እነዚህም ባሎች እንኳን እኔም ጤነኝነታቸውን ተጠራጥሬያለሁ፣ ግን ማወቅ አለብን አይደል? እንደዚህም የሚሉ ባሎች አሉ። በቃ አድናቆት ነው። ቆንጅዬ ሴት ቆንጆ ገላ በአጋጣሚ ካየን በቃ ኢንጆይ ማድረግና መዝናናት እንፈልጋለን። ብዙ ወንዶች እንደዛ ያስባሉ፣ ግን ከሚስቶቻቸው መጣላት ወይም አቅም ስላጡ ይሆናል ያንን የማያደርጉት። በአብዛኛው ታዋቂ ሰዎችን እስኪዩዋቸው። ታዋቂ ሰዎች ይቅርታ አድርጉልኝ በዚህ አጋጣሚ፣ ግን ዘፋኞች፣ ተዋናዮች በዓለም ላይ በእኛ ሀገር ብቻ አይደለም ያሉ ሰዎች ለመዝናናት ሲያስቡ ትዳር፣ ልጆች ሁሉ እያሏቸው ግን በብዙ ሴቶች መከበብ ያስደስታቸዋል። ስለዚህ ሁሉም ወንድ ውስጥ አለ ይሄ ሀሳብ። ስለዚህ ከተመቻቸው ሁሉም እየበተኑ በብዙ ሴት መከበብ ይፈልጋሉ ማለት ነው። እንግዲህ ብዙ ሴት መሆን አትችይም፣ አንድ ነሽ አንቺ። ግን ብዙ ሴት እንዳያይ ማድረግ ትችያለሽ። ተፈጥሯችን ነው ከሚሉ የሞኝ ምክንያቱ ማውጣት የምትችይ ይመስለኛል። ሞክሪ። ሰባተኛው የባሎች ምክንያት ደክሞኛል ትለኛለች። ላቅፋት ስፈልግ
ወይ ወሲብ ለማድረግ አስቤ እኔ ተነሳስቼ የሆነ ነገር ሳደርግ ወይ ስስማት ወይ ልብሷን ስነካ ምናምን ዛሬ ደክሞኛል እባክህ ተወኝ ትለኛለች። እንግዲህ ድካምን ምን ማድረግ እንችላለን አይደል? ወይ ያግዝሽ። ባሎች በማገዝ ሚስታችሁን እንዳይደክማት ማድረግ ትችላላችሁ። ከደከማት ግን ምን ማድረግ ይቻላል? ሁሉ ጊዜ በጓሮ በር መሸምጠጥ አይቅርባችሁ። እንግዲህ የባሎች ምክንያት ነው። ሴቶች ስራ ቀንሱ፣ ኃላፊነት ቀንሱና ከባሎቻችሁ ጋር ጥሩ ጊዜ ለማሳለፍ ሞክሩ። ሁሉ ጊዜ ደክሞኛል አያዋጣም። የማይደክማት ትቀበለዋለች። 8ኛው ሌላ የሚያቅፍበት የባልሽ ምክንያት ስሜት እኮ ነው። እንዴት ብዬ ነው ስሜቴን መከልከል የምችለው ይላል ኮስተር ብሎ። ስሜቱን እንዴት መከልከል አይችልም? በስሜታችን የምንነዳማ ከሆነ ሁሉም ቦታ እኮ ስሜት ቀስቃሽ ነገር አለ አይደል? በስልኩ እኮ ብዙ ቪዲዮ ማየት ይችላል፣ ብዙ ፎቶዎች ላይ ይችላል የሴቶች ስሜቱን የሚያነቃቃ የሚቀሰቅስበት። ስለዚህ ከስንት ሴቶች ጋር ቺት አድርጎብሻል ማለት ነው። እስኪ አስቢው። ኧረ ባሎች ይሄ ምክንያት እንኳን አያዋጣም። ምክንያቱም አንዳንድ ባሎች እኮ ሚስታቸው ጎን ቁጭ ብለው ሁሉ ኢንተርኔት በመጠቀም ፊልም በማየት ቪዲዮ በማየት ብቻ በሀሳብ ራሱ ቺት ያደርጋሉ። ሚስት ደግሞ ባሌ አጠገቤ ነው ብላ ለጥ ብላለች። እሱ ስንት ጉዳይ ፈጽሞ ስንት ዓለምን ዞሮ በስልኩ ተመልሶ ቅፍ አድርጓት ይተኛል። ይሄ ልክ አይደለም። ግን የባሎች ምክንያት ነው። ምን ታረጉታላችሁ? እንግዲህ ሚስቶች ነቃ በሉና ባሎቻችሁን የየራሳችሁን ባህሪ በደንብ አጥኑ። ድክመታቸውን፣ ጥንካሬያቸውን፣ ባህሪያቸውን፣ ደስታቸውን፣ ሀዘናቸውን፣ ኩርፊያቸውን፣ ሳቃቸውን ሁሉ ማወቅ አለባችሁ። የቤት ስራ ሊሆንባችሁ ይችላል፣ ግን ከባል የበለጠ ምንም የለም አይደል? እንግዲህ ተጠቀሙበት። የዛሬን ጨርስኩ። አብራችሁን ስለቆያችሁ በጣም ደስ ብሎኛል። ሰብስክራይብ እና ኮሜንት እንዳትረሱ። ቻው